ስልካችሁን ምንም ሳትጠቀሙበት ባትሪ ሎ እያለ ያስቸግራችኋል? እንግዲያውስ እነዚህ 5 መፍትሄዎች ይዤላችሁ መጥቻለሁ። በተለይ አምስተኛው ወሳኝ ነጥብ ነው። እስከ መጨረሻው ድረስ ተከታተሉን። በመጀመሪያ መፍትሄያችን የሚሆነው ብራይትነሱን መቀነስ ነው። ብራይትነሱን ለመቀነስ ደግሞ ሴቲንግ ውስጥ እንገባና ዲስፕሌይ የምትለውን አማራጭ እንመርጣለን። አውቶ ብራይትነስን ኦን ማድረግ ነው። ብራይትነሱን በቀነስን ቁጥር ባትሪ የሚወስድብን ባትሪ የሚበላ ባትሪው ይቀንሳል ማለት ነው። ስለዚህ አውቶ ብራይትነሱን ኦን እናደርጋለን። በራሱ ይመጥነናል። ሁለተኛ አማራጫችን ደግሞ ዋይፋያችንን እየተጠቀምንበት ካልሆነ ኦፍ እናደርጋለን። ዋይፋይ ኦን በተደረገ ቁጥር ባክግራውንድ ላይ የሚሰሩ አፖች አሉ፣ ዳውንሎድ በራሳቸው ጊዜ የሚሆኑ አሉ፣ ቪዲዮዎችን ዳውንሎድ ያደርጋል። ስለዚህ የማንፈልገው እና እየተጠቀምንበት ካልሆነ ዋይፋያችን ምንጊዜም ኦፍ ማድረግ አለ። ይሄም ባትሪ እንዲቆጥብ ያደርገዋል። የሶስተኛ መፍትሄው ደግሞ ሎኬሽናችን ኦፍ የምንጠቀመው ካልሆነ ምንጊዜም ኦፍ አድርጉት፣ ባትሪያችን እንዲቆጥብልን ማለት ነው። አራተኛው ደግሞ ባትሪ ላይ ሴቲንግ ባትሪ የሚለውን አማራጭ እንመርጥና አውቶ ባትሪ ሴቨር ኦን እናደርጋለን። ባትሪያችንን በራሱ ጊዜ ራሱ እንዲቆጥብልን ኦን እናደርጋለን። ፓወር ሴቨር የሚለውን ኦን እናደርጋለን። የተለያየ ስልክ ላይ ፓወር ሴቨር ወይ ደግሞ ባትሪ ሴቨር የሚባል አለ። ኦልሬዲ ኦን እናደርጋለን። በመጨረሻና ወሳኙ ደግሞ ባክግራውንድ አፖችን ክሊር ማድረግ። ባክግራውንድ አፖች ብዙ ከተከፈቱ ራሳቸው ራን ያደርጋሉ። ስለዚህ ክሊር ኦል ማድረግ ነው፣ እንትን ማለት ማጥፋት። ይሄ ሾርትከት ወይ ደግሞ ከፈለጋችሁ ስልካችሁን ከላይ ወደ ታች ድራግ በማድረግ እነዚህ መፍትሄዎች መጠቀም ትችላላችሁ። ብራይትነሱን ማሳነስ ትችላላችሁ። ዋይፋዩን ማጥፋት፣ በዚህ መልኩ ዋይፋዮቹን ማጥፋት ካልተጠቀማችሁበት፣ ሎኬሽናችሁን ማጥፋት፣ እንደገና ባትሪ ሴቨርን ደግሞ ኦን ማድረግ። እነዚህ 5 መፍትሄዎች ተጠቅማችሁ ባትሪያችሁን መቆጠብ ትችላላችሁ። ይህ ቻናል እነዚህን የመሰሉ ቴክ ቲፖችን የምንሰጥበት ቻናል ነው። ቪዲዮን ከወደዱት ሰብስክራይብ በማድረግ ቤተሰብ ይሁኑ። እንድንሰራላችሁ የምትፈልጉት ኮንቴንት ካለ ደግሞ በኮሜንት አሳውቁን። ላይክ እና ሼር ስለምታደርጉ እናመሰግናለን።